ይህ የአሸናፊዎቹ ድምጽ ነው። እነሆ ከቴምር ፕሮፐርቲስ አዲስ ዜና። ድርጅታችን በ20ኛው የግራንድ አፍሪካ ሽልማት የዳይመንድ ደረጃ አሸናፊ ሆኗል። ላለፉት 31 ዓመታት የተለያዩ ተቋማትና ድርጅቶችን በተለያዩ ዘርፎች መዝኖ ዕውቅናና ሽልማት በሚሰጠው የግራንድ አፍሪካ ሽልማት ድርጅት ቴምር ፕሮፐርቲስ በሪል ስቴት ዘርፍ ውስጥ እያሳየ ለሚገኘው አፈጻጸምና የአመራር ልህቀት ተሸልሟል። ቴምር ፕሮፐርቲስ ከተበረከተለት ዋንጫና የክብር ዲፕሎማ ባለፈም በተለያየ ደረጃ የሚገኙ ሰራተኞችና አመራሮች የሜዳሊያና ሰርቲፊኬት ተሸላሚ ሆነዋል። ለመሆኑ ይህ ሽልማት ለተቋሙና ሰራተኞች ያለው ትርጉም ምንድነው? የአንድ ካምፓኒ እድገቱ ካፒታላይዝ ከሚያደርጋቸው ነገሮች መካከል አንደኛው ሂውማን ካፒታላይዜሽን ይህንን ነገር ትጓን እንሸልማለን በሚለው መድረክ ላይ ሲተጉ የነበሩትን ወይም ደግሞ ሊተጉ በትጋት የሚመጡትን ሰዎች በብዛት የሚያቅፍን ነገር የሚያሳትፍ ስቴጅ ላይ ነው ያገኘነው። ይሄ ደግሞ በጣም ደስ ይላል። ኦልሞስት ለ10 ዓመት የመጣበትን ሂደት ወይም ደግሞ የባምቡ እድገትን በአግባቡ የምናይበት ወይም ደግሞ እንደ ማንኛውም ተቋም ብቻ ሳይሆን ሰው ላይ መስራት፣ ሰው ላይ ማድረግ ምን ያህል ለውጥ እንደሚያመጣም ያየንበት ነው። ያው ሽልማት እንደሚታወቀው ሪኮግኒሽን ነው አይደለም? ሪኮግኒሽን ማለት ደግሞ እስከዛሬ የተሰሩ ለመጡት ስራዎች ውጤት ላመጡት እውቅና መስጠት ነው ማለት ነው። ቴምር ስራው ላይ ኢንቮልቭ አድርጎ በሰራባቸው ጊዜያቶች ውስጥ ያመጣው በጣም ትልቅ የሚባል ለውጥ ሪኮግኒሽን አግኝቷል ማለት ነው። ቴምር እንደሚታወቀው የተገልጋዮች ድርጅት ነው። ከስተመር ቤዝድ የሆነ አገልግሎት ነው እስከዛሬም ስንሰጥ የነበረው። ያንን በዚህ መልኩ በመምጣቱ ትልቅ ደስታ ነው የሚሰማን። ወደፊትም ደግሞ አገልግሎት ሰጪ እንደመሆናችን መሰረት ይህንኑ ነገር እንድንገፋበት ነው የሚያበረታታን። ማሸነፍ የኛ ድርሻችን ነው። ሁሌም አንደኛ እንደምንሆን እርግጠኛ ነኝ። ጉዟችን ቀጥሏል። መዳረሻችን ሩቅ ነው። በኢትዮጵያ ውስጥ የብዙዎች መሰረታዊ ጥያቄ ለሆነው የመኖሪያ ቤት ፍላጎት ምላሽ ለመስጠት የድርሻችንን ከመወጣት ለሰከንድ አንዘናጋም። ድርጅቱ ከፍ ያለ ዓላማን አንግቦ በተነሳበት ጉዞ በጥቂት ዓመታት ውስጥ 28 ሳይቶችን ማንቀሳቀስ ችሏል። ይህም ለሽልማት ካበቁት ነጥቦች መካከል አንዱ ነው። አንድ ሳይት ተብሎ የተጀመረው ዛሬ 28ኛ ሳይታችንን እየሰራን እንገኛለን። ያ ራሱ ትልቅ ነው። ሁለተኛ ነገር ደግሞ ጥራቱ ነው። በኮንስትራክሽን ደረጃ ጥርት ያለ ጽድት ያለ ስታንዳርዱን የጠበቀ ቤቶችን እናስረክባለን። በሶስተኛ ደረጃ ደግሞ ለሁሉም ተመጣጣኝ ዋጋ አቅም ያለው እንደ ኪሱ እንደ መኖሪያ ቦታ በሚፈልገው ለከስተመሩ የሚመቸውን ነገር በማቅረቡ ነው። ተቋሙ በኢትዮጵያ የሪል ስቴት ዘርፍ ውስጥ የሚታዩ ግንባታን በቶሎ ለማጠናቀቅ የዋጋ ጭማሪ፣ በደንበኛና በድርጅቶች መካከል የሚታየውን አለመተማመንን ጨምሮ መሰረታዊ የዘርፉ ችግሮችን በአግባቡ ይረዳል። ወደ ሪል ስቴት ገበያ ሲቀላቀልም እነዚህን ችግሮች ለመቅረፍ ብሎም አዲስ አይነት አሰራርን ለማስተዋወቅና ተጽዕኖን ለመፍጠር ከማለም ነው። የቴምር የመጀመሪያ ካደረጃጀቱም ይለያል። ቴምር ስራዎቹን በጊዜ በጥራት ዴሊቨር ለማድረግ የኮንስትራክሽን ስራዎችን በሶስት መምሪያዎች ከፍሎ ነው የሚሰራ ያለው። እስከ ሰብስትራክቸር፣ ሱፐርስትራክቸር እና ፊኒሺንግ በሚል የስፔሻላይዜሽን እየሰራ ይገኛል። በዚህም ከፍተኛ ለውጥ አይተንበታል። እንደገና ደግሞ የአዳዲስ ቴክኖሎጂዎችን ከፍጥነት ጋር እና ከጥራት ጋር የሚያግዙትን አዳዲስ ቴክኖሎጂዎችን ኢምፕሊመንት በማድረግ ስራውን ያቀላጠፈ ይገኛል። ያው በቴምር እንግዲህ 24 ሰዓት 24/7 የሚል ስትራቴጂ ይዘን ነው ስራችን እየሰራን ያለነው። የመኖሪያ ቤት ባለቤት መሆን ከመሰረታዊ ፍላጎትነት ተሻግሮ እንደ ቅንጦት የሚታይበትን ሁኔታ ለመቀየር ቴምር ፕሮፐርቲስ ቆርጦ ተነስቷል። ለዚህም ቤት እንደ ዳቦ ማዳረስ የሚል መሪ ቃል አለው። የቀጣይ ጉዞ መዳረሻውንም በዚሁ መሪ ቃል ፍንትው አድርጎ አሳይቷል። መቀየር የሚፈልገው መርህም አርግቶ የተነሳው ቤት እንደ ዳቦ ነው። ሰዎችን በደንብ አፎርድ የሚያደርጉት ቤት ፈላጊ ሁላ ህልም የሆነበትን ሁላ እውን የማድረግ ትልቅ ዓላማ ይዞ ነው የተነሳ። ቤትን እንደ ትልቅ ህልም ተደርጎ ይታይ ነበረ። እኛ ደግሞ መሰረታዊ ፍላጎት ነው ቤት መብላት፣ መጠጣት፣ ዳቦ ማግኘት። እንደ ዳቦ እናሳካዋለን ስንል ይህም መሰረታዊ ፍላጎታቸውን በአነስተኛ የግንባታ ወጪ፣ በአነስተኛ የአከፋፈል ስርዓት
ያንን ነገር ለአጠቃላይ ማህበረሰቡ በማቅረብ የማህበራዊ አገልግሎትም እንደመስጠትም እንዲታሰብ እንፈልጋለን። ያን ነገር ደግሞ ሌሎችም ድርጅቶች ይሄን ከኛ ተምረው አጠቃላይ ማህበረሰቡን እንዲያገለግሉ እንደ ምሳሌ መቆም እንፈልጋለን። ያ ነው ዓላማችን። ሽልማት የልፋትና ትጋት እውቅና የቀጣይ ጉዞ ስንቅ ነውና በዚህ ጉዞ ውስጥ አብራችሁ የነበራችሁ ሰራተኞች፣ አመራሮችና ደንበኞች በሙሉ እንኳን ደስ አላችሁ። ቴምር ማለት ኦልሞስት ቤት ማለት ነው። ቴምር ውስጥ ያለው ሰራተኛ አመራርም ያው ፋሚሊ ነው። ስለዚህ በእያንዳንዱ የስራ አሰራር ሂደቶች ውስጥ ከታች እስከ ላይ ያለው ሰራተኛ ተጋግዞ ነው ይሄንን ውጤት ያመጣው ማለት ነው። ሁሉንም እንኳን ደስ አላችሁ ማለት ፈልጋለሁ። ሞር ክሎዝሊ ደግሞ ሴልስ ዲፓርትመንቶቹን፣ ክሎዝ አለቆቻችንን፣ ልጆቻችንን ሁላችሁም እንኳን ደስ አላችሁ። የሁሉም የስራ ውጤት ስለሆነ አክቹአሊ ይሄኛው ሽልማት ያው የከስተመሮችን ሳትስፋይ ከማድረግ አንግል ቀጣይ ሽልማት ነው። ዋናው ሽልማታችን የከስተመሮች ደስተኛ መሆን፣ እኛ በቃላችን መገኘት ነው ትልቁ ሽልማታችን ብለን እናስባለን። ማርኬቱ ላይ በደንብ እንድንቆይ በደንብ እንድንሰራፋ ያደረገን ነገር ከክላይንቶች የነበሩ ጥያቄዎች ናቸው። ስለዚህ አሁንም ክላይንቶቻችን ሳትስፋይ ለማድረግ ነው የምንመጣውና የት እንገባላችሁ፣ የት እንምጣላችሁ ነው ጥያቄያችን።